ውጥረት ውስጥ ነው። ሁሉም ነገር አለው ግን ደስተኛ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተጎዳች ቀልብ ምንም አትሆንም። የተጎዳች ቀልብ ምንም አትሆንም። ጉዳቷን የሚክስላት ግፏን የሚበቀልላት አምላክ አላት። ጉዳዩ የጊዜ ብቻ ነው። አታስብ ወዳጄ፣ መበደልህ ያሳስብህ ይሆናል። ያለ መመካት ሲባል የሚያምረው በአላህ መመካት በሰው አያምር፣ መመካት በፍጡር አያምር። ያንተ አይነት ፍጡር ጋር የእሱ የራሱ ሐጃ አለው። መመካት ሲባል የሚያምረው በአላህ መመካት በሰው አያምር፣ መመካት በፍጡር አያምር። ያንተ አይነት ፍጡር አሰላሙ አለይኩም ወራህመቱላሂ ወበረካቱ። የእሱ የራሱ ሐጃ አለው። ሰላም ቤተሰቦች በያላችሁበት ሰላም አንድነት ፍቅር ያንጣልን። ወዳችሁ ወዳችሁ ለምትከታተሉኝ እህት ወንድሞች ጀዛኩሙላህ ኸይር። መመካት ሲባል የሚያምረው ከቻላችሁ ነገ ሰኞ ነው ጾሙ፣ ካልቻላችሁ ደግሞ ዱአ አድርጉ ማለት ነው። ሰው ስለጾሙ ብቻ ሳይሆን መጾም የሚፈልጉ እህቶችን ብናስታውስ ያው የተመረጠ ነው ማለት ነው። ዱአ እንደራረግ። አላህ Subhanahu Wa Ta'ala ሀገራችንን ሰላም አንድነት እንዳይበዛልን ሁላችንም ዱአ እናድርግ። ምክንያቱም አገር ሰላም ካልሆነ እኛ ብንሰራው ፋይዳ ያለው እና ለሀገራችንን ሰላም ያርገው ያ ረብ።